ጋይስ እንዴት ናችሁ? ይህንን ጥያቄ ሰው ነው የጠየቀኝ እና እስከ ዛሬ እዚህ ውስጥ ተቀምጦ ጥያቄ ይፈጥርብኛል ብዙ ጊዜ። ምን መሰላችሁ? እግዚአብሔር ሲወደን ሰው ይሰጠናል። ሰውየው ግን ከራሱ ኤክስፒሪየንስ ተነስቶ ነው እንደዚህ አይነት ወንድም አለኝ በቃ በብዙ ነገር የምተማመነው የሚረዳኝ የሚደግፈኝ ምናምን አንቺ አለሽ አለኝ። የራስን ወሳኝ ግን እኔ ከፈጣሪ ውጭ የምተማመነው ሰው የለኝም። ያ ማንም የለም ማኖርም የለበትም ሲጀመር ማለት ነው። ግን የለም ሳያው ግን ጥያቄው ሆኖብኛል። ለምንድን ነው የሌለው? ለምንድን ነው የሌላችሁ? ለምንድን ነው የጠፋችሁ ከኔ ህይወት? ለነገሩ ሰው ሸምበቆ ነው። ስለዚህ ጥሩ ነው። እኔ እግዚአብሔር እንደሚወደኝ እርግጠኛ ነኝ። ግን ሰው ያልሰጠኝ እኮ ለኔ ስለማይጠቅመኝ ነው ብዬ ነው ማልሱን ያገኘሁት። ልክ ነኝ አይደለሁም? ልክ ነኝ። አዎ ምክንያቱም ብዙ ጊዜ ሰዎች የመሰበራችን ምክንያት፣ የሀዘናችን ምክንያት፣ የማጣታችን ምክንያት፣ የብዙ ችግር ምክንያት ሰው ነው የሚሆነው። ለሰው ልጅ የመውደቅ ምክንያት ሰው ነው አይደል? ግን ያው ሰው ፈጣሪ ሁሌም ያው ለኛ የተሻለ ነገር በማድረግ እንጂ በኪሳራ ወይም በመውደቅ ወይም በተለያየ በሆነ ነገር ውስጥ በመጥፎ ነገር ውስጥ አይደለም። ግን ሰዎች ናቸው ሰይጣን ተጠቅመው እኛ ወደ መጥፎ ነገር የሚመሩን። አንዳንድ ደግሞ መልካም ሰዎች ሰጥቶንም ከመጥፎ ያወጣናል እንጂ እኔ ለካ የለኝም። አለመኖሩ ጥሩ ነው። መልሱ ግን ፈጣሪ ስላለኝ ነው። ምን እንድኖር የሚፈልገው ፈጣሪ ነው በህይወቴ። ሰው እንግዲህ ዘላቂነት የለው ጊዜያዊ ነው። እና እናንተ አላችሁ ወይ? አንድ ሁለት ካላችሁ አንዱን ለኔ ስጡኝና እናንተ አንዱ ይበቃችኋል። እና ደስ ይላል። ቢኖር ጥሩ ነው፣ አለመኖርም ጥሩ ነው። እንግዲህ እግዚአብሔር ምክንያት አለው ለሁሉ። ባይ